አዶናይ እንዳይመረጥ ዛሬ ቦቱ ተዘግቷልና ቦት መስጫው ተዘግቷል እየሰራ አይደለምና ጋይስ እሱን ደግሞ መላበሉት ብዙ ፌቨሮች እየተሰሩ ነውና ሀዩቲ ብሩክ ሙሴ ሰለሞን ማይሆን ሙልስ ላይ ናችሁ አዶናይን እንድትመርጡ የኢትዮጵያ ህዝብ እንዲመርጥ 100% ይሄ ልጅ እንደሚያሸንፍ እርግጠኛ ነኝ ጋይስ ሰግጥ ባክ ሄ ኣብዚ ሰዓት እዚ አዶናይ ሓውና ናና ድምፅን ሓይልን የድልየሎ ኽብራት ይሕዋት ናና ጎስጓስ የድልየሎ እሞ አዶናይ ሓውና ተዓዊቱ ኽትሪኡ እትደልዩ ሰባት እንድሕር ሃሊኹም ነዛ ቪድዮ እዚኣ ላይክ የገበርኩማ ከይትሓልፉ ሪፖስት ግበርዋ ኢኹም ሸር ግበርሎም ናብ ፈተውትኹምን ቀረብትኹም ካብ ኩሉ ግን ላይክ ግበርዋ መታን አውቶማቲክ ናብ ኩሉ ሰብ ክትከይድ ታማለለ ክስሕቕ ክጫወት همود መቐለ ይብለጥ ዕመለይ ክብለጥ ዕመለይ ታማለለ ይብለካ ዓኺ ደቂ ዓዲ ህመናኻትኹም ዳሕና ዲኹም ይመፀለኹ ናጋ ላም መቐለ ማለት እዩ ፍቕርኹም ናፊቕኒ ይብለኩም ትግራይ መቐለ ናፊቓትኒ ወዲ 05 ኣነ 05 ዓብየ እንደ ካውላ ዓድሽ እንደሆነ ኸይደ ማለት እዩ እና ብጣዕሚ ልፎቴኩም ደመ ኢኹም ኣነ ኢኹም ንስኹም ሓደ ኢና ኩለና ኣተዓባብያና ሶ ናፊቐኩም ይብለኩም ኣለኹም ይመፀለኹ ፍቕርኹም ለለንሽተይ ፍቕርኹም የለና ኣለ ኣኺ ተጨናኒቕና ንሽተይ ስራሕ በዚሑ ገለውዚ አዶናይ ሓውና ተዓዊቱ ክትሪእዎ ትደልዩ ዶ ኽብራት ይሕዋት ክዕወት ትደልይዎ ዶ አዶናይ ሓውና ተሓጒሱ ክትሪእዎ ትደልዩ ዶ እሞ ናቱ ሓጎስና ይትብሉ እንድሕር ሃሊኹም ተሓጒሱ ክትሪእዎ ትደልዩ ሰባት እንድሕር ሃሊኹም ተዓዊቱ ክትሪእዎ እንድሕር ትደልዩ ኮይንኩም እታ ማኪና እውን ክሽለማ ተሸሊምዋ ክትሪኡ እንድሕር ትደልዩ ኮይንኩም ነዛ ቪድዮ እዚኣ ላይክ ሪፖስት ግበርዋ ኢኹም አዶናይ ሓውና ኣጆኻ ኣብ ቅድሚ ኣምላኽ ብለካ ኣለኹ ነብሰይ ክዕወት እዩ ዝብለኒ ዘሎ ናይ ብሓቂ ኣዴና ቅድስት ድንግል ማርያም ዝሓዘን ዝሓቆፈን ዝሓፈረየለን እሞ ኣዴና ቅድስት ድንግል ማርያም ኣይትሕፍረናን እያ ውሽጠይ በቃ ኣብ ቅድሚ ኣምላኽ ክዕወት እዩ ዝብለኒ ዘሎ ርግፀኛ ኢኻ ከም ትዕወት እዋዕ እሞ ኽብራት ይሕዋት ክዕወት እንድሕር ደሊና ግን ናህና ሓገዝ ናህና ደገፍ የድሊ እሞ ፕሊስ ንሓግዞ ኢና ሕፅር ኣቢለ ግን ብዛዕባ እዛ ጉዳይ ክነግረኩም መቸም አዶናይ ሓውና ዳርጋ ብዕፅፊ ይመርሕ ነይሩ እዩ ካልአይቲ ኮይና ትጓዓዝ ዝነበረት ኣብዚ ናይ ቲክቶክ ኣዋርድስ ድማ ኽብራት ይሕዋት ዩቲያ ነይራ ዩቲ ማለት ኣዝያ ንፍዕትያ ብድራማ ብገለ ኽብራት ይሕዋት ንጸልኣ ስለ ዝኾንና ኣይኮነ ወላ ገለ በዓል ማስተር ኣብነት ኣዝዮም ንፍዓት ኣለዉ ግን ሓውና ተዓዊቱ ክንርኢ ስለ ንደሊ እዩ ምክንያቱ ብዙሕ ፅቡቕ ነገር ዝገበረሎም ኣሎ ንበዓል ዲቻ ቦይስ ከምኡውን ናፅነት ሓፍትና ብሓፈሻ ካብዚ ንላዕሊ እውን ክሰርሕ ክንሪኦም ስለ ንደሊ እዩ بحافش حتصر أبيله حاونا تعويت خنرق سلن دلي بكا امبر نتوم كالوت سرحهم سلن نقاششو ويكا سلن ناقصو ويكا سلن نتصالو ما يكونن حتصر أبيله كنا نقولكم كبرات فات كاليتي يوتي انيرا 7 قلملن قلن يرا بساعه زي لعلي 243 قلبت يحل كبرات فات ادوني حاونا خا لعلي 276 بتصحلو ناي 30 فللي يزلهم كبرات فات قدميو ግን እሳ 70 قلن قليا نيرا كبرات فات حاونا ادوني كا 200 قلملن ينيرو ዳርጋ ብዳብል ገለ ይዝበልፃ ነይሩ በቃ ማለት ነውሕ ጋጊ ነይሩ ኣብ ሰዓት እዚ ግን ዩቲ ሓፍትና ኣብ ናይ ሴፉ ኢንተርቪው ምስ ገበረት እሱ ድማ ኣብኡ ጎስጓስ ምስ ገበረላ ኣብ ሰዓት ዳርጋ 5000 ገለ ይዝኸይድ ነይሩ ልዕሊ 40000 ገለ ዝኸውን ክቡራት ይሕዋት ቮት ገይሮማ ድምፂ ኮይኖማ ማለት እዩ ብሓፈሻ ክቡራት ይሕዋት ሴፉ ዓብይ ጌጋ ይተጋዩ ማለት ቀዳማይ ነገር ኣብ ውድድር እንከሎ ሸለል ክብላ ነይሩ ካልኣይ ከዓ ንኣዶናይ ከቕርቦ ይግባእ ነይሩ ብዙሕ ሰብ አዶናይ ይቅረበና ናይ ሴፉ ብል ነይሩ ገለገለ ፎቶቲ ናይ አዶናይ ሓውና ድማ ኖ ሴፊው ኣብ ሰዓት እዚ ኣብ ናይ አዶናይ ቀርብ ዘሎ እምበር አዶናይ ኣብ ናይ ሴፉ ኣይቀርብኒ ዝበሉ ሰባት ኣለዉ ሴፉ ከዓ እንተስ ነዚኣ ተዓዚቡ ድዩ እንተስ ገለ ድዩ ዩቲ ሓፍትና ኣብ ናቱ ፕሮግራም ዓዲምዋ እዚኣ ግን ሓቂ ተሓይሽ ተግባር ኣይኮነትን ዝኾነ ሴራ ዘለዋ ኮይና ትስማዕኒ እግዚአብሔር ኣምላኽ ይቅረበለለይ እንድሕር ተጋገ ግን ፅቡቅ ኣይኮነን ገይሩ ኽብራት ይሕዋት ኣብ ውድድር እዮም ዘለዉ ወይካ ንኽልቲኦም ከቕርቦም ይግባእ ወይካ መጀመርታ እቲ ህዝቢ ዝጠለቦ ንአዶናይ ነይሩ ንአዶናይ ከቕርቦ ይግባእ ነይሩ ምክንያቱ ጠለብ ናይ ህዝቢ ስለ ዝኾነ ኣብ ሰዓት እዚ ከዓ ብዙሕ ክሓቶ ዝግባእ ብዙሕ ኣስተምሃሪ ነገር እውን ነይሩ ወይ ግን ሴፉ ንዩቲ ኣቕሪቡ ኣብ ናቱ ጎስጊስላ ድምፂ ኩንዋ ኢሉ ልዕሊ 40 ገለመለን ከዓ ቮት ገይሮማ ብሓፈሻ ግን ብዛዕባ እሱ ተዛሪብና ተበልና ትርጉም ዝበሃል የብሉን ንሕና ንሓውና ግን ድምፂ ንኹኖ ሸር ንግበረሉ አዶናይ ሓውና ድማ ኣጆኹም ንትግራይ ንመቐለ መጽእ ኣለኹ ብል ኣሎ መቐለ መጽእ ኣለኹ ኣጆኹም ኣብ ጎንኹም ኮይነ ድምፂ ግበሩ ንኽብል የብል ኣለኹ ብራቸው እና ብጣዕሚ ልፎቴኩም ካብ ተሓስቡ ብላዕሊ ማለት እዩ ሃይ ናጋይ መጽእ ኣለኹ ዓርቢ ተጸቦይኒ እሺ ደቂ ዓደይ ሟዕ ኣኺ ዝግጁ ዲኹም ግን ኣፍልጡ ንስቲ ሓደ ኢልኩም ጻሕፎ ኮመንት ቫ ስለዚ ደቂ መቐለ
أباهم يمتصالون أب مقالمو أجوخا بلو أمامو أو دمت خنو كل هنا دما خبرات شوات أدوني حاونا تعويت خندر اندالي نزيني أدوني حاونا فيديو زسراحن قالن ريبوست لايك اندا قبرنا ناب كل سب كبتصح دمت كل سب خنو بليس كاي تحللنا نسرح أين دقس زحفتنا تتصقع يا زلا حفتنا ونفعتي خبرات شوات قل حاونا قعوت ندلل لنا بك أدوني قعوت ندلل لنا حاونا حنت بزي أبا خلخو كزاربات دلل دما تزاربت تقرنيا ميداتاتكم يعبيوا بفلاي تقارو ميداتاتكم يعبيوا بك أناتهم عبيتي زبهالو خا مليسكم يعبيوا ميدياتاتكم ميدياتاتكم يعبيوا تزاربت تقرنيا بحافشة ميدياتاتكم يعبيوا وحداتنا خمسب كم هزبي كم زيغا قنكا بميدياتاتنا جرنا شفن كنقبرون نخلينا كنا عبخن بزح لنا خبرات شوان إزقا بيرا ملاخ مساخم يخون I hope أدوني حاونا تعاوي تخري أدوني حاونا دما بليس أيتزنقع إخا I know يردانيو أب هزبي أوديا كاي أخا بعنات سلطة أمامن كاي أجوحين حفركا نحناول كالايكا أب سرحي بكا أنسي سرحيو زمسكر إلكا سلازا حسب كاها تسرح زلخا جنكا دمت سخونن مبالون مليسكا تجمر ويكا توسخنبر أي بلاكان سلازي كاي ترسع زحونا معارنا نحناونا بقولنا خالناينا دمت سخونني فوتن داقبوركم جن مبال أي تحمق إخا أي تزنقع ويحوات أي نزنقع نعروني حاونا دمت سخونو لايك شير ريبوست مقبارين حما يعني لك ከባድ ቁጣ እያስነሳ ይገኛል። የዩቲኒያስ ሰይፉ ሾው ላይ መቅረብ በአሁኑ ሰዓት ከባድ ቅሬታ እያስነሳ ይገኛል። በዘርፉ አዶናይ በሰፊ ልዩነት እየመራ የነበረ ቢሆንም ዩቲ በሰይፉ ሾው ላይ ከቀረበች በኋላ በሰዓታት ውስጥ በሺዎች የሚቆጠሩ ሰዎች ቮት አድርጓት በአሁኑ ሰዓትም ከ130 ሺህ በላይ ቮት ላይ ደርሳለች። እየመራ ያለው አዶናይ ደግሞ ከ161 ሺህ በላይ ቮት ይዞ እየመራ ያለ ቢሆንም ዩቲ በጥቂት ሰዓታት ያሳየችው ለውጥ ነገሩን አጠራጣሪ ያደርጋል። በዚህም ታዲያ ብዙዎች ሰይፉ የምረጧት ቅስቀሳ አድርጓል፣ ይህ ሆን ብሎ የተደረገ ነገር ነው በማለት ቅሬታቸውን እያሰሙ ይገኛሉ። ይህም ሊቆም ይገባል፣ በህዝቡ መሃል ዘረኝነትና ሌላ ሰላምን የሚያውኩ ጉዳዮችን ያስነሳል ይላሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ዩቲ እየተጠጋች ነው። ዩቲ እያኮበኮበች ነው። አዶናይን ለማሸነፍ የቻለችውን እየተታገለች ነው። ዩቲ ጎበዟ፣ እንስቷ፣ ጀግናዋ ቲክቶከር ትላንት እንደምታውቁት ሰይፉ ፋንታሁን ኢቢኤስ ኢንተርቪው ቀርባ ነበር። ከኢንተርቪው በኋላ ብዙ ሰው ቮት እንዲያደርጋት እድል አገኝታለች። ከሁለት ቀናት ከአዶናይ ጋር የነበራት ልዩነት የ50 ሺህ አካባቢ ነበር። ትላንት ኢንተርቪው ካደረገች በኋላ ግን ያ ልዩነት በጣም በሚገርም ሁኔታ አውርደዋለች። ወደ 30 ሺህ አውርደዋለች። ስለዚህ የማሸነፍ መንገዷን እየጠረገች ነው። መልካም እድል ለዩቲም ለአዶናይም። ምናልባት ትላንት ግን አንድ ጥያቄ ያጫረብኝ ነገር አለ። ሰይፉ ፋንታሁን ነው። ሰይፉ ፋንታሁን ዩቲ ብቻ ለምን አቀረባት? ማለት ሁለቱ በጣም ሃይሊ በሆነ ኮምፒቲሽን ያሉ ልጆች ናቸው። ስለዚህ እነኚህ ሃይሊ ኮምፒቲሽን ውስጥ ያሉ ልጆች ተመሳሳይ የሆነ እድል ተመሳሳይ የሆነ ኢንቫይሮንመንት መፍጠር የለብህም ወይ ሰይፉ ፋንታሁን ብላችሁ ጠይቁልኝ። ለምንድነው እንደዛ ብላችሁ? ምናልባት በተመሳሳይ የሆነ ውድድር እየተወዳደሩ ነው። ስለዚህ አንዱን ጋብዞ አንዱን እንትን ሲል ይህ ሌላ የሆነ ጥያቄ ያጭርባል። ስለዚህ አሁንም ልክ ትላንት ዩቲ ጠርተ ኢንተርቪው እንዳደረግላት አዶናይም ጠርተ ኢንተርቪው እንድታደርግለት በዚህ አጋጣሚ ጥሪን ማስተላለፍ ፈልጋለሁ። በተረፈ ግን አዶናይ ዩቲ መልካም እድል እንዲሆንላችሁ እመኛለሁ። ሰው የፈለገውን ይምረጥ። የፈለገውን እንዲመርጥ ግን እኩል የሆነ ቦታ፣ እኩል የሆነ ቻንስ፣ እኩል የሆነ ኢንቫይሮንመንት የሚዲያ ሰዎች መፍጠር አለባችሁ። ስፔሻል እንደ ሰይፉ ፋንታሁን። ሰላም ለኢትዮጵያ ሕዝብ። ሰይፉ ሾው በትላንት ማታው ፕሮግራሙ ቲክቶከር ዩቲናስን እንግዳ አድርጎ በማቅረቡ ምክንያት ውዝግብ ተፈጥሯል። የቲክቶክ ክሬቲቭ አዋርድ ውድድር ላይ የመኪና ሽልማቱን ለመውሰድ ከቲክቶከር አዶናይ ጋር ፉክክር ላይ የነበሩ ሲሆን ዩቲናስ ሰይፉ ሾው ላይ ከመቅረቧ በፊት
አዶናይ በ53000 ድምጽ ልዩነት ዩቲናስን በልጦ ሲመራም ነበረ። ዩቲናስ ሴፉ ሾው ላይ ከቀረበች በኋላ ግን የድምጽ ብልጫ ወደ 20000 ሊወርድ ችሏል። በዚህም የአዶናይ ደጋፊዎች ሴፉ ሾው ላይ ትችት እያቀረቡ ይገኛሉ። ሴፉ ዩቲናስን ምረጡ ብሎ ድምጽ እንድታገኝ መቀስቀሱን ጨምሮ ውዝግብ አስነስቷል። ጋይስ ሁሉም ለበጎ ነው። ባይ ዘ ወይ ማወቅ አለባችሁ፣ ለበጎ ነው። ለበጎ ነው ማለት ከስንት ጭንቀት፣ ከስንት መከራ፣ ከስንት ስቃይ ያወጣችኋል። ባይ ዘ ወይ ሰው ከከዳችሁ ለበጎ ነው። እድል ካመለጣችሁ ለበጎ ነው። ከተሳካላችሁ ለበጎ ነው። ከተጨናነቃችሁ ለበጎ ነው። ሁሉም ለበጎ ነው። እኔ ለበጎ ነው ስል ነው ህይወቴ የተቃናው። ለበጎ ነው ማለት ስጀምር ህይወቴ እንዳለ ተቃና። ስለዚህ ምንም አልጨናነቅም። ሰላሜ ለበጎ ነው ውስጥ ነው። ለበጎ ነው በሉ። ስግጥ ብላችሁ ወዳችኋለሁ። ቻው። ሃይ ጋይስ እንዴት ናችሁ? እችን አጭር መልእክት ለሰይፉ ፋንታሁን እንድታደርሱልኝ እፈልጋለሁ። ሰይፉ ፋንታሁን እያደረክ ያለከው ነገር ልክ ነው ወይ? ምን እያደረክ ነው? እዚህ ጋር ይሄ ውድድር ነው አይደለ? ሰው ነው ቮት የሚያደርገው ተመልካች ነው እንጂ ቮት እያደረገ መምረጥ ያለበት አንተ ለምንድን ነው? ኢን ዘ ፈርስት ፕሌስ አዶናይ ነበረ መቅረብ የነበረበት አንተ ላይ አይደለ? እሱ ነው እየመራ ያለው። ለምንድን ነው ያስፈለገው እዩቲን አንተ ጋር ማምጣት? በምንስ ምክንያቱ ነው በአንድ ጊዜ ይሄ ሁላ ቮት ሊኖራት የቻለው? ይሄ ልታስረዳን ትችላለህ? ምርጫው በትክክል እየተጭበረበረ ነው። አንድ ሰው በአንድ ጊዜ አንተ ሾው ላይ ስለቀረበ ይሄ ሁላ ቮት ሊያገኝ አይችልም። ወይስ እስቲ ለአንተ እስከዛሬ ድረስ የትግራዋይ ጥላቻ አለብህ? ከዚህ በፊት የምናውቀው ነው ለትግራዋይ ያለህን ጥላቻ በግልጽ ያሳየህን ሰው ነህ። አሁንም አዶናይ ኢትዮጵያነትን ነው እንጂ የሚያቀነቅነው ብሔርን አይደለም፣ እናውቃለን። እዛ ጋር ትግራይ ወክሎ አይደለም በቃ ኢትዮጵያዊ ነኝ ብሎ የሚያስብ ልጅ ነው። ስለዚህ በዛ መንገድ ለምን አታስብም? በቃ እዚህ ጋር አሁን ወደ ሌላ አስተሳሰብ ጭንቅላታችን ሌላ ነገር እንዲያስብ አድርገኸዋል። ምክንያት እንፈልጋለን። ለምንድን ነው ይሄን ነገር ማድረግ ያስፈለገ? መልስ እንፈልጋለን። በትክክልም ይሄ ቮት አደራረግ መጭበርበር ውስጥ ገብቷል። ይሄንን ለምን ማድረግ እንዳስፈለገ እንግዲህ ማብራሪያ እንፈልጋለን። ስለ መኪናው አይደለም፣ ስለ ቮቱ አይደለም፣ ስለ መሸነፉም አይደለም፣ ስለ ፍቅራችሁ ነው። ገባችሁ? እንደዚህ አይነት ፍቅር ላይ ከላይ ነው፣ እግዚአብሔር ነው። እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው። እና ምን እንደምላችሁ አላቅም። አመሰግናለሁ ነው የምላችሁ። ከዚህ በላይም ቀውጢ እናደርገዋለን። የታባቱ እግዚአብሔርን ነው የምላችሁ። ቀውጢ ብዙ ነገር ይዤ እመጣለሁ። ትልቅ ዓላማ አለኝ፣ ትልቅ ህልም አለኝ። እየደረስኩበትም ነው ከእግዚአብሔር ጋር ማለት ነው። ስማዒ አይድብረካ አይድን ትዝመት ኮ ይኸዘለኻ ትውረር ኮ ይኸዘለኻ ስኻ ከምዚ ናይ ክእለት ውድድር ይመስለካሉ መልክዕ ኮ ይቕይር እዩ ዘሎ። ስለዚ ስኻ ኮንካ እንትወዳደር ዘለኻ ዘርእኻ እዩ ዝወዳደር ዘሎ፣ ቋንቋኻ እዩ ዝወዳደር ዘሎ። ብሓፂሩ ትግራይ እትወዳደር ዘለኻ ክትፈልጦ ዝግበካ ማለት እዩ። ስለዚ ዩቱናስ ናብ ሰይፉ ቀሪባላ ስኻ እውን ንዓለባ ናቅረብ ገፅካ ምለስ ዝኸምዚ ነገር ኣዴቅ ንሕልካ እዩ ዳሕክተርኮሌታ ድማ ገፅካ ምለስ ንዓ ጎስጉሱ ንበል። ክንደይ ሰብ እኮ ተኸይኑ ጎስጉሱ ንለይ ይብል ኮሪዕ ድዩ በጨጭ ድዩ ዝብሎ ኮይ ለሰብ ከምኡ ኢሎም ኢዱ ስኻ ሓድሽ ባህሊ ኢኻ ተርኢ ኣለኻ። ስለዚ ጎስጓስ ኣካይድ እንታይ እዩ ዝበሃል ለየደቅስ እያ ነግረን ደቅሰኒ ሓደራ ዝበሃል ንሕና ኮ ጨንቀና ኣለኮ። ስለዚ ዩቱናስ ናብ ሰይፉ ስኻ ድማ ናባና ንዓቅረብ ጎስጉስ በቃ አዶናይ የዘንድሮ ክሬዲት አዋርድ ማለት ነው። ሌላ ሰው ከወሰዳት እገድልሃለሁ ሰይፉ ፋንታሁን እመቤቴን እገድልሃለሁ መጥቼ አዶናይ ካልወሰዳት እገድልሃለሁ መጥቼ አድርስለት ለሰይፉ ፋንታሁን። ሌላ ሰው ከወሰዳት እገድልሃለሁ ሰይፉ እገድልሃለሁ መጥቼ እገድልሃለሁ ሰይፉ ፋንታሁን እገድልሃለሁ። ምን አስበህ ነው? ምን አስበህ ነው? ምን አድርጎ ነው አዶናይ? እሺ ምን አድርጎ ነው? ኢትዮጵያዊ አይደለም እንደ እሱ? ሰይፉ ይቅርታ ጠይቀው፣ ለአዶናይ ይቅርታ ጠይቀው። ኢትዮጵያዊ ነው አዶናይ።
አንቺ ሽልማት